ሰላም የጸጋዬ ቴክ ቻናል ቤተሰቦች እንኳን በደህና መጣችሁ። በዛሬው ቪዲዮ አዲስ የራሳችንን ስራ ለመጀመርና ገንዘብ ለመስራት የሚጠቅመንን 3 ዌብሳይቶች አሳያችኋለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግና የደውሏን ምልክት በመጫን ይጀምሩ። ቪዲዮውን እስከ መጨረሻው ማየቶን አይዘንጉ። ወደ ቪዲዮ የመጀመሪያውን ዌብሳይት ላሳያችሁ። የመጀመሪያው ዌብሳይት ስሙ anawhite.com ይባላል። መጀመሪያ ወደ ክሮም ብራውዘር እንሄዳለን። ከፈለጋችሁ ሌላም ብራውዘር መጠቀም ትችላላችሁ። ከዛ እንሄድና ምን እናደርጋለን? ምን ብለን ነው ሰርች የምናደርገው? አና ከዛ በኋላ ስላሽ እናደርጋለን white.com ብለን ሰርች ማድረግ ነው። anawhite.com anawhite.com ብለን ሰርች በምናደርግበት ጊዜ ከላይ ይመጣልናል። ምድረ ሚለን ውድወርኪንግ ፕሮጀክት ፍሪ DIY ፕሮጀክት ኤንድ ፕላንስ የሚላለ እሱን ነክተን እንገባለን ማለት ነው። ከላይ ይመጣላችሁን የመጀመሪያውን ምርጫ ነክታችሁ ትገባላችሁ። እሺ ነካዋለሁ። እሺ ስንነካው እንደዚህ አይነት ሰርፌስ ነው የሚያመጣልን ማለት ነው። አሁን ይሄኛው ዌብሳይት ምንድነው ዋና ጥቅሙ የሚለውን ስናይ በዋናነት የቤት ውስጥ ፈርኒቸር ስራና የጥገና ፕላኖችን ነው የምናገኝበት። ዌብሳይቱን የሰራው ሰው አናዋይት የተባለች አሜሪካዊት ሴት ናት። ማንኛውም ሰው በቤት ውስጥ አልጋ፣ የተለያዩ ዴስኮችን፣ ካቢኔትን፣ የተለያዩ የፈርኒቸር ውጤቶችን በራሱ መንገድ እንዲሰራ ነፃ የሆነ ዌብሳይት ነው ማለት ነው። የተለያዩ ዲዛይኖችን እናገኛለን። ከዛ የፈለግነውን ዲዛይን ከመረጠን በኋላ ደግሞ እንዴት እንደሚሰራ፣ እንዴት ምን አይነት ስቴፖችን መከተል እንዳለብን፣ ምን አይነት መሳሪያዎችን መጠቀም እንዳለብን፣ ያንን ነገር ለመስራት ምን አይነት እቃዎችን እና መሳሪያዎችን መጠቀም እንዳለብን የሚያሳይ ዌብሳይት ነው ማለት ነው። ምን ይገኝበታል ካልን ደግሞ እዚህ ዌብሳይት ላይ የእንጨት ልኬቶችና የሚያስፈልጉ መሳሪያዎች ዝርዝር ይገኛል። ሌላው ደረጃ በደረጃ የሚያሳዩ ምስሎችና የ3D ንድፎች ይገኛሉ። ሌላው ደግሞ አነስተኛ ወጪ የሚያስወጡ ቀላል የቤት እቃ አሰራሮች አሉ ማለት ነው። እዚህ ጋር ሳሳያችሁ የተለያዩ አይነት ፈርኒቸር ውጤቶች ነው የምታዩት። ለምሳሌ እዚህ ጋር አልጋ አለ፣ ሶፋ አለ፣ እዚህ ጋርም ድጋሚ ሶፋ አለ፣ ወንበር አለ፣ እነዚህ መደርደሪያዎች አሉ እና የተለያዩ አይነት ነው ያሉት ማለት ነው። ስለዚህ እናንተ አዲስ ጀማሪ ከሆናችሁና የሆነም ፈርኒቸር መስራት ብትፈልጉ ከነዚህ ውስጥ እናንተ መስራት የፈለጋችሁትን ትመርጡና ስቴፕ ባይ ስቴፕ እንዴት ነው የሚሰራው የሚለውን የምታዩበት ዌብሳይት ነው ማለት ነው። ለምሳሌ እስቲ አንዱን መርጬ ላሳያችሁ። ለምሳሌ እዚህ ጋር የምታዩትን ወንበር መስራት ፈለግኩኝ። ስለዚህ ምን አደርጋለሁ? እነካዋለሁ ማለት ነው። ነክቼዋለሁ ወንበሩን። ልክ ወንበሩን ስነካው ይመጣልኛል። ምንድነው? ሞደርን ኢዚ ቢልድ ኤድሮን ዳክ ቼር ይላል። ይሄ ወንበር ነው። ወንበሩ እንዴት ይሰራል የሚለውን እዚህ ጋር ስቴፕ ባይ ስቴፕ ያሳየኛል ማለት ነው። እነዚህ ሎድ እስኪያደርግ ድረስ ነው። እዚህ ጋር ፎቶዎች ይኖራሉ። ስቴፕ ባይ ስቴፕ ነው የሚያሳየኝ ማለት ነው። ይሄው ወንበሩ ይሄን ይመስላል። እሺ ይሄው ወደ ስር በሄድን ቁጥር እዚህ ጋር ጭራሽ ቪዲዮም አለልን። ቪዲዮን አይተን መከታተል እንችላለን። ቪዲዮን ካየን በኋላ እንዴት እንደሚሰራ ማወቅ እንችላለን። ቪዲዮን ደግሞ ካልፈለግን ደግሞ ይሄው እዚህ ጋር የተለያዩ አይነት ቪዲዮዎች አሉ። ቪዲዮቹን ደግሞ ካልፈለግን ስቴፑን ያሳየናል ማለት ነው። ይሄው ፕሪፓሬሽን ይለናል እዚህ ጋር እንዴት ፕሪፔር እንደምናደርገው ይሄው በስትክክል እያንዳንዷን ልኬቱን እዚህ ጋር አስቀምጦልኛል። እዚህ ጋር ፕሪፓሬሽን ብሎ ሾፒንግ ሊስት ምን መግዛት እንዳለባችሁ ራሱ ለምሳሌ ምን መግዛት ለዚህ የሚያስፈልጉት አሁን እንጨቶች አሉ። እነዛን እንጨቶች የትኛው እንጨትና በምን አይነት ልኬት ነው መግዛት ያለባችሁ የሚለውን አንድ በአንድ እዚህ ጋር በስቴፕ ያስቀምጣል ማለት ነው። ከት ሊስት ይላል እዚህ ጋር እንዴት ነው መቆራረጥ ያለባችሁ፣ ካቲንግ ኢንስትራክሽን ምን አይነት ቱሎችን ነው መጠቀም ያለብን። ይኸው እዚህ ጋር እንደምታዩት ቴፕ ሜዥር፣ ስፒድ ስኩዌር፣ ፔንስል፣ ሴፍቲ ግላሰስ፣ ኤር ፕሮቴክሽን እና የተለያዩ መጠቀም ያለባችሁን መሳሪያ ማለት ነው። ይህንን ስራ ለመስራት ወይም ደግሞ ይህንን ወንበር ለመስራት መጠቀም ያለባችሁን መሳሪያዎችን ይገልጽልናል። ጄኔራል ኢንስትራክሽን አለ እዚህ ጋር። ስቴፕ 1 ምን ማድረግ አለባችሁ እዚህ ጋር እንደሚያሳያችሁ ዳይሜንሽኑን ያሳየናል። በሱ መንገድ ምን ማድረግ አለባችሁ የሚለውን ያሳያል። ከዛ ስቴፕ 2 ስቴፕ 3 እያለ ስቴፖቹን አንድ በአንድ ያሳያል ማለት ነው። በቃ እንዴት ምን አይነት ሂደቶችን መከተል አለባችሁ፣ እንዴት አድርጋችሁ ነው መስራት የምትችሉትን የሚለውን እያንዳንዷን ስቴፕ ከፋፍሎ ያሳያል ማለት ነው።
ከፈለጋችሁ ደግሞ በፒዲኤፍ ማውረድ ትችላላችሁ። በፒዲኤፍ አውርዳችሁ መመልከት ትችላላችሁ ማለት ነው። ማየት ትችላላችሁ፣ ማንበብ ትችላላችሁ። ከዛ በኋላ ፒዲኤፉን ተከተላችሁ መስራት ትችላላችሁ ማለት ነው። ስለዚህ እነዚህ የፈርኒቸር ስራዎችን ለመጀመር ሀሳብ ያላችሁ ሰዎች ካላችሁ anawhite.comን በመጠቀም በቀላሉ መስራት ትችላላችሁ ማለት ነው። ፍሪ ነው፣ ምንም አያስከፍልም። ለጀማሪዎች የሚሆን ዌብሳይት ነው። እሱን ተጠቀሙት እላለሁ ማለት ነው። የመጀመሪያውን ዌብሳይት አይተናል። ሁለተኛውን ዌብሳይት እንመልከት። ሁለተኛው ዌብሳይት ስሙ instructable.com ይባላል። ምንድነው የምናደርገው? ወደ ሰርች ባራችን እንሄድና instructable.com ብለን ሰርች እናደርጋለን ማለት ነው። እኔ ከዚህ በፊት instructable ብዬ ሰርች ስላደረኩኝ እሱን እናካና ገባለሁ። ከዛ instructable.com የሚለውን ከነካችሁ በኋላ ወይም ደግሞ ሰርች ካረጋችሁ በኋላ የመጀመሪያው ላይ የሚመጣላችሁ instructables የሚል አለ። እሱን ትነኩታላችሁ። እሱኛው ነው ዌብሳይቱ፣ ትነኩታላችሁ። ከነካችሁት በኋላ ወደ ውስጥ ያመራናል ማለት ነው። እንደምታዩት እንደዚህ አይነት ኢንተርፌስ ያለው ዌብሳይት ነው instructable። ስለዚህ ዌብሳይት ደግሞ አንዳንድ ነገሮችን ልንገራችሁ። ይህ ዌብሳይት በዋናነት አጠቃላይ የዲአይዋይ ፕሮጀክቶችና ደረጃ በደረጃ መመሪያዎችን የያዘ ነው። ዌብሳይቱ የተሰራው አውቶዴስክ በተባለ ካምፓኒ ባለቤትነት ነው። ዋነኛ ዓላማ ሰዎች የሰሩትን ማንኛውም ነገር አሰራሩን የሚያጋሩበት ዌብሳይት ነው። ምን ይገኝበታል ካልን ደግሞ የተለያዩ ኤሌክትሮኒክስ እና ቴክኖሎጂ መሳሪያዎች፣ የእጅ ስራ ጥበቦች፣ በየጊዜው የሚዘጋጁ የፈጠራ ውድድሮች እና ሽልማቶች እዚህ ዌብሳይት ላይ ይገኛሉ ማለት ነው። እስቲ አንዳንድ ነገሮችን እንመልከት። ለምሳሌ እዚህ ጋር ውድ ወርኪንግ ይለናል። see all the creative things our community makes with wood። እንጨትን ተጠቅመው የኛ ኮሚኒቲዎች ወይም ደግሞ ይሄን ዌብሳይት ላይ ያሉ ኮሚኒቲዎች የሰሯቸውን ነገሮች ተመልከቱ ይለናል። ምን እናደርጋለን? ኢንተር ዘ ውድ ሾፕ የሚለውን እንነካዋለን ማለት ነው። እሱን ከነካነው በኋላ ሰርች ያደርጋል። ሰርች ካደረገ በኋላ ይሄው ያመጣናል ማለት ነው። 20 years of woodworking ኦልሞስት 20 ዓመት ሆኖታል ማለት ነው። ይሄ ዌብሳይት ከ20 ዓመት በላይ ያስቆጠረ ዌብሳይት ነው። ይሄው እዚህ ጋር እንደምታዩት የተለያዩ አይነት በእንጨት የተሰሩ ውጤቶች አሉ ማለት ነው። እናንተ የፈለጋችሁትን ከዚህ ውስጥ መርጣችሁ እንዴት እንደሚሰራ መመልከት ትችላላችሁ ማለት ነው። አንዱን መርጬ እንዴት እንደሆነ አሳያችኋለሁ። ስታዩት ይሄው እዚህ ጋር የተለያዩ አይነት የእንጨት ስራ ውጤቶች አሉ ማለት ነው። ለምሳሌ እስቲ አንዱን እንምረጥ። ከዚህ ውስጥ አንዱን መርጠን እንዴት ይሰራል የሚለውን እንመልከት እስቲ። ለምሳሌ እዚህ ጋር በእንጨት የተሰራ መጠጫ አለ። እሱን ልንካውና መግ አለ። እሱን ልንካውና እንዴት እንደሚሰራ እንይ እስቲ። ይሄን ማግ እንዴት እንደሚሰራ እንየው። ኦኬ እዚህ ጋር እንደምታዩት ስለ እቃው የተለያየ ነገር እየነገረን ነው። ይሄው ስቴፑን ያስቀምጥልናል። ምን ማድረግ እንዳለብን መጀመሪያ እንጨት መቁረጥ እንዳለባችሁ ይነግረናል። ከዛ በኋላ ስቴፑ ፈርስት ማድረግ ያለባችሁን ነገሮች እንዳለ አጠቃላይ ይነግረናል። ስቴፕ 2 ይነግረናል ምን ማድረግ እንዳለባችሁ። ስቴፕ 3 ይነግረናል፣ ሶስተኛ ስቴፕ ማለት ነው። ከዛ አራተኛ ላይ ምን ማድረግ እንዳለባችሁ ያው በፎቶ እያሳያችሁ ነው የሚሄደው እና ግልጽ በሆነ ማብራሪያ ማለት ነው የሚያስቀምጥልን። ግልጽ በሆነ ማብራሪያ እና ፎቶ ተጠቅመው እንዴት መስራት እንዳለባችሁ ይነግረናል። እዚህ ጋር ስቴፕ 5 አለ፣ ስቴፕ 6 አለ። ይሄው እቃው እየተሰራ ነው አልቋል ኦሬዲ። ስቴፕ 7 ስቴፕ 8 እንየው እስቲ መጨረሻ ድረስ ያለውን ነገር እንየው። ስቴፕ 12 እና ስቴፕ 13 ኦሬዲ በቃ እቃው አልቋል ማለት ነው። ይሄ መግ ተሰርቷል ማለት ነው። ልክ መጀመሪያ ላይ እንዳሳየኋችሁ anawhite.com ሁሉ ይሄ instructable.com አጠቃላይ ከእንጨት ጋር የተገናኙ ነገሮች፣ የተለያዩ እቃዎች እንዴት እንደሚሰሩ አሰራሩ የሚቀመጥበት ፍሪ የሆነ ዌብሳይት ነው ማለት ነው። ስለዚህ ይህንን ዌብሳይት ተጠቅማችሁ የምትፈልጉትን እኔ አሁን አንዱ መርጫ አሳየኋችኋ፣ ግን እናንተ ከፈለጋችሁ የፈለጋችሁትን መርጣችሁ እንዴት እንደሚሰራ ማየት ትችላላችሁ ማለት ነው። ከዚህ ውስጥ ካሉት ውስጥ የፈለጋችሁትን መርጣችሁ ማየት ትችላላችሁ ማለት ነው። ስለዚህ ይህንንም ዌብሳይት ብትጠቀሙት አሪፍ ነው ብዬ እመክራችኋለሁ ማለት ነው። እሺ ሁለት ዌብሳይቶችን አየን። አሁን ደግሞ እስቲ ወደ ሶስተኛው ዌብሳይት እንሂድ። የሶስተኛው ዌብሳይት ስም ደግሞ thingiverse.com ይባላል። ምንድን እናደርጋለን? ወደ ሰርች ባራችን ጋር እንሄድና thingiverse ብለን ሰርች እናደርጋለን።
ቲንግቨርስ ብለን ሰርች የምናደርግበት ጊዜ መጀመሪያ ላይ ያመጣልናል ማለት ነው። ቲንግቨርስ የሚል ዌብሳይት ያመጣልናል። እሱን ነክተን እንገባለን። እሺ ኦኬ። ስለዚህ ዌብሳይት ደግሞ አንዳንድ ነገሮችን ልንገራችሁ። ይህ ዌብሳይት በዋናነት የስሪዲ ህትመት ዲዛይኖች እና ስሪዲ ፋይሎች ነው የሚገኙበት። ዌብሳይቱ የተሰራውና የሚመራው ሜከር ቦት በተባለ የስሪዲ ፕሪንተር ኩባንያ ነው። ምን ይገኝበታል ካልን ደግሞ እዚህ ዌብሳይት ላይ በነፃ ማውረድ የምንችላቸው የተለያዩ ኤችቲኤል ፋይሎች፣ የዕለት ተዕለት አገልግሎት የምንጠቀምባቸው የተለያዩ እቃዎች አሰራር ልክ እንደ ቁልፍ መያዣ፣ የስልክ ስታንዶች፣ ጌጣጌጦች እና የመሳሰሉት እቃዎች አሰራር እና ኦፕን ሶርስ የሆኑ ሜካኒካል እና የቴክኖሎጂ ዲዛይኖች ይገኛሉ ማለት ነው እዚህ ዌብሳይት ላይ። ዌብሳይቱን በምንመለከትበት ጊዜ ይህን ይመስላል። እዚህ ጋር ደግሞ ለየት ያሉ ከኤሌክትሮኒክስ ጋር የተገናኙ እቃዎች አሉ። ከተለያዩ ዕለት ተዕለት የምንጠቀምባቸው መሳሪያዎች ጋር የተገናኙ እቃዎች አሉ። እንደዚህ አይነት ነገሮች አሉ ማለት ነው። ስለዚህ ከዚህ ውስጥም መስራት የምትፈልጉት ነገር ካለ ፍሪ ነው፣ እንደፈለጋችሁ መጠቀም ትችላላችሁ። እንዲሁም ደግሞ የፈለጋችሁትን ነገር ማውረድ ትችላላችሁ ማለት ነው። የፈለጋችሁትን ከዚህ ውስጥ መርጡና ኦፕን ሶርስ ነው፣ የፈለጋችሁትን መርጣችሁ መስራት ትችላላችሁ ማለት ነው። ስለዚህ ይህንንም መጠቀም ትችላላችሁ። ስለዚህ ምንድነው መላችሁ አዲስ ጀማሪ ከሆናችሁ በተለይ በፈርኒቸሩ ዓለም ላይ ለመሰማራት ከፈለጋችሁ እና የፈርኒቸር ስራዎችን እየሰራችሁ በራሳችሁ በግላችሁ ለመሸጥ ከፈለጋችሁ እነዚህን ፍሪ ዌብሳይቶችን መጠቀም ትችላላችሁ። የኔ ምክር ነው፣ ትችላላችሁ ላችኋለሁ። የዛሬው ቪዲዮአችን ይህን ይመስል ነበር። ከተመቻችሁ ላይክ ማድረጋችሁን አትርሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግና የደውሏን ምልክት በመጫን ሁሌም የመለቃቸው ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ ማለት ነው። ጥያቄዎች የሚኖራችሁ ከሆነ ኮመንት ላይ አስቀምጡልኝ። በሌላ ቪዲዮ እስክንገናኝ ድረስ ደህና ሁኑ። ቻው።